ሚኖር የነጻ ትግል ተወዳዳሪ ለሀገሩ ሜዳሊያ ሲያሸንፍ እንመለከታለን። ይሁን እንጂ ይህ ተወዳዳሪ ባጋጠመው የኢኮኖሚ ውድቀት ምክንያት የሚወደውን ስፖርት ትቶ በአንድ የመንግስት መስሪያ ቤት ውስጥ ተቀጥሮ ለመስራት ይገደዳል። ይህ ተወዳዳሪ ማሃቪር የሚባል ስም ሲኖረው እናም አንድ ቀን ከሰዓት ላይ በስራው ላይ እያለ ማሃቪር በቲቪ ተላለፍ የነበረው ነገር አይኑን ይስበዋል። እሱም የነበረው በሰዓቱ በህንዱ ሲደረግ የነበረ የኦሎምፒክ ውድድር ነበረ። በዚህም ሰዓት ልክ እንደሱ የድሮ የነጻ ትግል ተወዳዳሪ የነበረው ሃርኬንደር ከጎኑ ቆሞ መመልከት ይጀምራል። እናም ሁለቱም አንድ ሐሳብ ይመጣላቸዋል። በድርጅቱ ውስጥ የነጻ ትግል ፍልሚያ ለማድረግ ይወስናሉ። ውድድሩ እንደተጀመረ ማሃቪርና ሃርኬንደር ቦታቸውን ይዘው ለፍልሚያ ይዘጋጃሉ። ከዛም ፍልሚያው ተዘጋጅቶ በመጨረሻም በማሃቪር አሸናፊነት ይጠናቀቃል። በቀጣይ ትዕይንት ማሃቪር ለአገሩ ሜዳሊያ ማምጣት ያለው ፍላጎት እንዳላለቀ እናም በልጁ ይህንን ማየት እንደሚፈልግ ሲያስብና ሲያሰላስል እንመለከተዋለን። እናም ሁሌም ከዚህ በፊት ተወዳዳሪ በነበረበት ሰዓት አምጥቷቸው የነበሩትን ሜዳሊያዎችም ሲመለከት ያስመለክተናል። እናም አንድ ቀን የልጁ ሜዳሊያ የሱን ሜዳሊያዎች እንደሚሸፍኑትና ልጁ ከሱ የበለጠ የነጻ ትግል ተፋላሚ እንደሚሆን እንደሚያምን ለባለቤቱ ለዳያ ሲነግራት እናያለን። እናም ዳያ ልክ የመጀመሪያ ልጇን እንደወለደች ማሃቪር ጠብቆት እንደነበረው ወንድ ሳይሆን ይቀራል። እናም ጊታ የምትባል ሴት ልጅን በሰላም ትገላገላለች። ማሃቪር ግን ወንድ ልጅ ለመውለድ ተስፋ ሳይቆርጥ አካባቢው ያሉትን ሰዎች ምን ቢያደርግ እንደሚሻለው ሲያማክር እናያለን። ማሃቪርም ልክ የአካባቢው ሰዎች እንዳሉት ካደረገ በኋላ ልጅ ይጸነሳል። ይሁን እንጂ ማሃቪር እንደጠበቀው አሁን ላይም ወንድ ልጅ ሊያገኝ አልቻለም ነበረ። ልክ እንደ ከዚህ በፊቱ የማሃቪር ባለቤት ዳያ ሴት ልጅን ትገላገላለች። ማሃቪር ግን አሁንም ተስፋ ሳይቆርጥ ለሶስተኛ ጊዜ ወንድ ልጅ ለመውለድ ይሞክራል። ይሁን እንጂ ማሃቪር እንዳሰበው ሊሳካለት አልቻለም ነበረ። በተጨማሪ ሌሎች ሁለት ሴቶችን በመውለድ የአራት የሴት ልጆች አባት መሆን ይችላል። ማሃቪርም በነገሩ ተስፋ በመቁረጥ ከዚህ በኋላ ልጅ ላለመውለድ በመወሰን ከሚስቱ ጋር ይነጋገራል። እናም አስቀምጧቸው የነበሩትን ሜዳሊያዎችም በሙሉ ወደ ቁም ሳጥን ውስጥ ይከታቸዋል። እናም በአንድ ቀን ምሽት ላይ ማሃቪር ልክ ከስራው እንደተመለሰ የማሃቪር ጎረቤቶች ልጆቻቸውን ይዘው ወደ እሱ ቤት ይመጣሉ። እናም የማሃቪር ሴት ልጆች የእነሱን ወንድ ልጆች እንደመቱባቸው እየተናገሩ ልጆቹን እንዲያስተካክል ሲነግሩት እንመለከታለን። ማሃቪርም ይህንን ካየ በኋላ ሴት ልጆቹን ወደ እሱ ጋር አስጠርቶ እንዴት ወንዶቹን እንደመቷቸው ይጠይቃቸዋል። እነሱም እንዴት አድርገው እንደመቷቸው ያሳዩታል። ማሃቪርም ይህንን በተመለከተ ጊዜ ሴት ልጆቹ የነጻ ትግል ተስጦ እንዳላቸው ይረዳል። እናም ወንድ ልጅ ባለመውለዱ ሲቆጭ የነበረውን ነገር በሙሉ ይተዋል። ማሃቪርም ይህንን ካወቀና ካሰበ በኋላ ማታ ላይ ለባለቤቱ ለዳያ ልጆቹ የነጻ ትግል ተፋላሚ እንዲሆኑ እንደሚፈልግ ይነግራታል። ዳያም ሴት ልጆች ለእንደዚህ አይነት ነገር እንደማይሆኑና ለቤቱ ስራ ብቻ እንደሚያገለግሉ ትነግረዋለች። እናም ጎረቤቶቻቸውና የአካባቢው ሰው ሊላቸው የሚችለው ነገርም እንደሚያስፈራት ስትገልጽለት እንመለከታለን። ማሃቪርም የባለቤቱን ንግግር ከሰማ በኋላ ቢያንስ ለአንድ ዓመት ያህል እንድትፈቅድላቸውና በዚህ አንድ ዓመት ውስጥ ምንም አይነት መሻሻል የማያሳዩት ከሆነ እሷ እንደምትፈልገው እንደሚሆን ይነግራታል። ይህንንም ተነጋግረው ከሚስቱ ጋር ከተማመኑ በኋላ ልጆቹን በጠዋት ቀስቅሶ እንዲነሱ ያደርጋቸዋል። እናም እንዲከተሉትም ይነግራቸዋል። ልጆቹም የአባታቸው ነገር ግራ ስላጋባቸው በትዕዛዙ መሰረት እሱን ተከትለውት ይወጣሉ። ውጪ እንደወጡም የሚወዱትን ጣፋጭ የሚፈልጉትን ያህል እንዲበሉ ይነግራቸዋል። እነሱም ደስ ብሏቸው የአባታቸው ነገር ምንም ያህል ግራ ቢያጋባቸውም የመጣላቸውን ጣፋጭ መብላት ይጀምራሉ። ከዛም አባታቸው ማሃቪር ከዚህ በኋላ ምንም አይነት ጣፋጭና የሚያቃጥል ምግብ መብላት እንደማይችሉ ይነግራቸዋል። እናም ሁል ጊዜም በየጠዋት እየተነሱ መሮጥ እንዳለባቸውም ያስረዳቸዋል። ልጆቹም የአባታቸውን ትዕዛዝ መተላለፍ ስለማይፈልጉ እሱ እንዳላቸው በየቀኑ እየተነሱ ረዘም ላሉ ሜትሮች መሮጥ ይጀምራሉ። ነገር ግን በሚሮጡ ሰዓት የሚለብሷቸው ልብሶች ለመሮጥ አመቺ ስላልነበሩ ማሃቪር ይህንን ነገር ለመቅረፍ ብሎ ያጎታቸውን ልጅ ቁምጣዎችና ቲሸርቶች ይሰጣቸዋል። ይህንንም ያዩት የሰፈሩ ሰዎች ማሃቪርን መቆጣት ይጀምራሉ። እናም ልጆቹን እንደ ወንድ ማየት እንደሌለበትና እነሱ የነጻ ትግል ፍልሚያ ውስጥ ገብተው መቋቋም እንደማይችሉ ሲነግሩት እንመለከታለን። ማሃቪር ግን ሰው ያለውን ሳይሰማ ልጆቹን ልክ እንደ ወንድ ልጅ አድርጎ ማሰልጠን ይጀምራል። ማሃቪርም ሴት ልጆቹን ወደሚፈልገው አይነት ቅርጽ ካመጣቸው በኋላ የነጻ ትግል ዋና ዋና ነገሮችን ለማስተማር አቅራቢያቸው ወዳለ ነጻ ትግል ማስተማሪያ ቦታ ይወስዳቸዋል። ነገር ግን በቦታ ያለው ሰው ሊቀበላቸው ፈቃደኛ አልነበረም። ማሃቪርም ይህንን በሰማ ሰዓት አንድ እቅድ ወደ ጭንቅላቱ ይመጣል። እናም በቤት ውስጥ የራሱን የሆነ የነጻ ትግል መፋለሚያ ቦታ ያዘጋጃል። እናም ልጆቹን እዛ እንዲለማመዱ ያደርጋቸዋል። ማሃቪርም በልምምዱ ሰዓት አንድ ነገር ይረዳል። አሁን ካሉበት ጥንካሬ የበለጠ እንዲሆኑ የግዴታ ከወንድ ልጅ ጋር መፋለም እንዳለባቸው ያስባል። እናም ያክስታቸው ልጅ የሆነውን ኦምካር ወደ ፍልሚያው ቦታ በመምጣት እንዲፋለም ያደርጋቸዋል። ይሁን እንጂ ኦምካር ሁለቱንም ሴቶች በቀላሉ ያሸንፋቸዋል። ይህንንም የተመለከተው ማሃቪር አሁንም ሌላ መስተካከል ያለበት ነገር
እንዳለ ይረዳል። እናም ለባለቤቱ ከዚህ በኋላ ልጆቹ ምንም አይነት ቅጠላ ቅጠል መመገብ እንደሌለባቸውና ስጋ በመብላት በቂ ፕሮቲን ማግኘት እንዳለባቸው ሲነግራት እንመለከታለን። ከዛም ወደ ከተማ ወደሚገኝ አንድ ስጋ ነጋዴ ጋር በመሄድ ቀለል ባለ ገንዘብ እንዲሸጥለትና እነሱ ወደፊት ታዋቂ በሚሆኑበት ሰዓት የሱን ስጋ ቤት እንደሚያስተዋውቅለት ይነግረዋል። መሃቪር ይህንን በሚያደርግበት ሰዓት የሴት ልጆቹን ፍላጎት አይጠይቅም ነበረ። በቀጣይ ትዕይንት የመሃቪር ልጆች መሃቪር እያሰለጠናቸው ያለው ስልጠና እንደሰለቻቸውና ከትምህርታቸው ጋርም እየተጋጨ እንደሆነ መናገር ይጀምራሉ። ይህም ብቻ ሳይሆን በስልጠናው ሰዓት አሸዋ ወደ ጸጉራቸው እየገባ ጸጉራቸውም እየተበላሸ እንደሆነ ይነግሩታል። መሃቪርም ሴት ልጆቹ ያሉትን ነገር ከሰማ በኋላ ለጸጉራቸው መፍትሄ እንዳለው በመናገር ጸጉራቸውን ሊቆርጠው ይወስናል። በዚህም ሰዓት ሴት ልጆቹ በጣም ያዝናሉ። እናም አባታቸው ጸጉራቸውን እንዳይቆርጥባቸው ሲለምኑትና ሲማጸኑት እናያለን። ይሁን እንጂ መሃቪር በሐሳቡ ስለጸና እንዲቆረጡ ይወስንባቸዋል። በመቀጠልም የመሃቪር ልጆች ጊታና ባቢታ ጸጉራቸውን ተቆርጠው ወደ ትምህርት ቤት ሊሄዱ ሲሉ በአካባቢ ያሉ ሰዎች በሙሉ እየተጠቋቆሙ አፋቸውን መያዝና ማንሾካሾክ ይጀምራሉ። በተመሳሳይ ትዕይንት ጊታና ባቢታ አንድ ቀን ላይ የመሃቪርን ስልጠና እንዳመማቸው ተናግረው በመሸወድ የመሃቪር ሴት ልጆች እና ኦምካር ሆነው ወደ ጓደኛቸው ሰርግ ሲሄዱ እንመለከታለን። እዛም የጓደኛቸው ሰርግ ላይ እየጨፈሩና እየተዝናኑ እናያለን። ልጆቹን ከቤት ያጣው መሃቪርም ልጆቹን ለመፈለግ ይገኙበታል ወደ ተባለው ቦታ ያመራል። እዛም እንደደረሰ ኦምካርና ልጆቹ እየደነሱና እየጨፈሩ ይመለከታል። እናም መሃቪር በኦምካር በጣም ስለተናደደ እሱ ይዟቸውም የመጣ ስለመሰለው በጥፊ ይመታዋል። ይህም ከተፈጠረ በኋላ ኦምካርና የመሃቪር ልጆች እናም የምታገባው ጓደኛቸው ወደ አንድ ክፍል ውስጥ ገብተው ማውራት ይጀምራሉ። በዚህም ሰዓት የመሃቪር ልጆች መወለዳቸውን እንደሚጠሉና መሞት እንደሚፈልጉ ሲናገሩ እንመለከታለን። ነገር ግን በ14 ዓመቷ ያለፍላጎቷ የምትዳረው ጓደኛቸው አባታቸው ጥሩ እንደሆነና የሷ አባት እያደረገው ያለውን ነገር እንዲመለከቱ ትነግራቸዋለች። እናም አባታቸውን ማማረርም እንደሌለባቸው ስትነግራቸው እናያለን። ከዛም ልጅቷ ቀጥላ ሴት ልጆች እንደ ዕቃ በሚታዩበት ማህበረሰብ ውስጥ እሱ እነሱ ላይ አምኖ እንደዚህ አይነት ኃላፊነት ጥሎባቸው የሚያሰለጥናቸው ለራሳቸው ጥቅም እንደሆነ ስትነግራቸው እንመለከታለን። በዚህም ሰዓት የመሃቪር ልጆች ልጅቷ ያለችው ነገር ትክክል እንደሆነ በመገንዘብ አባታቸው የሚያደርግላቸው ነገር በሙሉ ለራሳቸው እንደሆነ ማሰብ ይጀምራሉ። በቀጣይ ቀን ጠዋት የመሃቪር ልጆች ጓደኛቸው ያለቻቸውን ነገር ሰምተው አባታቸው እስኪቀሰቅሳቸው ሳይጠብቁ በጠዋት ተነስተው ልምምዳቸውን ማድረግ ይጀምራሉ። ይህም ብቻ ሳይሆን በልምምዳቸው ጠንካራ በመሆንም ኦምካርን ያሸንፉታል። መሃቪርም ይህንን በተመለከተ ጊዜ ከኦምካር የተሻለ ሌላ ታጋይ ጋር ሄደው እንዲፋለሙ በማሰብ በአካባቢው ሁል ጊዜ ወደሚዘጋጅ የነጻ ትግል ፍልሚያ ይወስዳቸዋል። ነገር ግን በቦታው የሚወዳደሩ ሰዎች ወንድ ብቻ ስለነበሩ አወዳዳሪዎቹ መሃቪርን ሴት ልጆችን እንደማይቀበሉ ይነግሩታል። መሃቪርም እነሱ ትክክል እንዳልሆኑና ይበልጥ ተመልካች እንዲኖራቸው ከፈለጉ በሁለት ጾታዎች መካከል የሚደረግ ውድድር ይበልጥ ተመልካቹን እንደሚያጓጓው ይነግራቸዋል። ልክ መሃቪር እንዳለውም በሁለት ጾታዎች መካከል የሚደረግ ውድድር እንዳለ የሰሙት የአካባቢው ነዋሪዎች ግልብጥ ብለው ፍልሚያውን ለማየት ይመጣሉ። የውድድሩ ሰዓት ደርሶ የመሃቪር አንዷ ልጅ የሆነችው ጊታ የሚፎካከሯትን ሰው እንድትመርጥ ትደረጋለች። እሷም ጠንካራ የሆነውን ሰው መርጣ ለፉክክር ትዘጋጃለች። በቦታው የነበሩት ሰዎችና ተፎካካሪዋ ጭምር ጊታ አታሸንፍም ብለው የወረደ ግምት ሰጥተዋት ነበር። ነገር ግን ልክ ውድድሩ እንደተጀመረ ጊታ የሰውየውን እግር ይዛ በመንደርደር ልጁን እንደምንም ብላ የመፋለሚያው መድረክ ጥግ ድረስ ይዛው ትሄዳለች። ይሁን እንጂ ጊታ እንደዚህ ብታደርግም ልጁ በጣም ጠንካራ ስለነበረ ሊያሸንፋት ይችላል። ይህንንም የተመለከቱት በቦታው ተሰብስበው የነበሩት ሰዎች ጊታ ጠንካራ ፉክክር ስላደረገች በአድናቆት ያጨበጭቡላታል። ጊታም ልክ ወደ ቤቷ በተመለሰች ሰዓት በነገሩ በጣም በመቆጨትና በመናደድ ለሁለት ቀን ያህል እንቅልፍ ባይኗ ሳይዞር ስለ ነገሩ ስታስብ እንመለከታታለን። በቀጣይ ትዕይንት ጊታ በተደጋጋሚ ወደ ፍልሚያው ቦታ በመሄድ ከተለያዩ ወንዶች ጋር የነጻ ትግል ፍልሚያ ስታከናውን እንመለከታታለን። እናም አብዛኞቹን ትግሎች ማሸነፍ ትጀምራለች። በሁኔታውም ሁለቱ ሴት ልጆች በአካባቢው በጣም ታዋቂ የነጻ ትግል ተወዳዳሪ መሆን ይችላሉ። በአካባቢያቸው ቃል ተገብቶለት የነበረው የስጋ ሻጭም እነሱን እንደ ማስታወቂያ አድርጎ መጠቀም ይጀምራል። መሃቪርም ሁል ጊዜ ሲመኘው የነበረው ነገር ይሳካለታል። እናም የልጆቹ
ሜዳሊያ የሱን ሜዳሊያ አስነስተው ቦታውን ይሞሉታል። ጊታም በመጨረሻ በዓለም አቀፍ ደረጃ ለመወዳደር ዝግጁ ትሆናለች። ማህቬርም ጊታ የበለጠ አትኩሮት ስለሚገባት ከስራው በመልቀቅ እሷን ማለማመድ ስራዬ ብሎ ይዘዋል። እናም ማህቬር ለጊታ የውድድሩን ህጎች ሲያስጠናትና ሲያስተምራት እናያለን። ጊታ የመወዳደሪያ ሰዓቷ ደርሶ በዓለም አቀፍ ደረጃ ለመወዳደር ማጣሪያዎችን ማድረግ ትጀምራለች። በዚህም ሰዓት ጊታ ከዚህ በፊት ከወንዶች ጋር ትወዳደር ስለነበረ የነበሩት ተወዳዳሪዎቿ ቀለዋት በቀላሉ ማሸነፍ ትጀምራለች። እናም ሜዳሊያዎችን በሜዳሊያዎች ላይ እየደራረበች ማሸነፍ ትጀምራለች። ከዛም ፊልሙ የተወሰኑ ዓመታትን ወደፊት ያሻግረናል። ጊታም እድሜዋ ጨምሮና አድጋ በስፖርቱ ከመለከታታለን። የአካባቢው ሰውም በጊታ ስኬቶች በጣም ደስተኛ ስለነበረ ለጊታ ደስታ ሲደሰቱና ሲጨፍሩላት እንመለከታለን። ጊታም በህንድ ውስጥ የሚገኙ ትምህርት ቤቶችን በብቃቷ አይናቸውን መሳብ ችላ ስለነበረ አንድ ታዋቂ ትምህርት ቤት ለጊታ ነፃ የትምህርት ዕድል ይሰጣታል። ማህቬርም በነገሩ ቢኮራም ግን ያስፈራው ነገር ነበረ። ምክንያቱም አሰልጣኙ እሱ ስላልሆነ አዲሱ አሰልጣኝ ስለሷ ብቃትና ድክመት ላያውቅ ይችላል ብሎ ይፈራ ነበረ። እናም ሄዶ ሊያናግረው ይሞክራል። ነገር ግን አሰልጣኙ በማህቬር በጣም ተናዶ ስለ ስራው እንደሚያውቅና በስራው ጣልቃ እንዳይገባ ተናግሮ ትቶት ይሄዳል። በዚህም ሰዓት ማህቬር ነገሩ ይበልጥ እያስጨነቀው ይመጣል። ነገር ግን ምንም ማድረግ ስለማይችል ልጁን በቦታው ትቶ ወደ ቤቱ ይመለሳል። በቀጣይ ቀን ጠዋት አሰልጣኛቸው ፕራማድ ጊታንና በቦታው የነበሩትን ሴቶች አዲስ የፍልሚያ ዘዴ ሲያስተምራቸው እንመለከታለን። እናም ከማጥቃታቸው በፊት ራሳቸውንም መከላከል እንዳለባቸው ይነግራቸዋል። ይሁን እንጂ ይህ ዘዴ ለጊታ አዲስ ስለነበረ መለማመድ ከብዷት ነበር። እናም አዲሱ ያለችበት ሁኔታ ጊታን ይበልጥ ከመስመር እያወጣት ይመጣል። አባቷ ከዚህ በፊት ይከለክላት የነበሩትንም ነገሮች አሁን ከአባቷ ቁጥጥር ውጪ ስለሆነች ማረግ ትጀምራለች። በተመሳሳይ ትዕይንት የጊታ ታናሽ እህት ባቢታ በአባቷ ስር ሆና ለዓለም አቀፍ ደረጃ ለመወዳደር ከጊታ የበለጠ ስትጥርና ስትለማመድ እንመለከታታለን። በቀጣይ ትዕይንት ጊታ በቦታው የነበራትን ልምምድ ጨርሳ ለጉብኝት ወደ እናትና አባቷ ቤት ስትመጣ እንመለከታለን። ይሁን እንጂ ጊታ በጣም አመሏ ተቀይሮን አባቷንም ማክበር ትታ እንመለከታታለን። እናም እሷ ከሱ በላይ እንደሆነችና የተሻለች ሰው እንደሆነች ማሰብም ስትጀምር እናያታለን። ማህቬርም ይህንን ሰምቶ ምንም አልተናገራትም ነበር። በነጋታው ጠዋት ጊታ ለእህቷ አዲስ በምትኖርበት ትምህርት ቤት ውስጥ የተለማመደችውን ነገር ስታሳያት እንመለከታለን። አባቷም ይህንን በተመለከተ ጊዜ አዲስ ባመጣችው ልምድ እሱን እንድታሸንፈውና እንድትፎካከሩ ይጠይቃታል። ጊታም የልብ ተሰምቷት ስለነበረ ከአባቷ ጋር ለመፎካከር ትዘጋጃለች። ማህቬር ግን እድሜው ገፍቶና አርጅቶ ስለነበረ በጊታ በቀላሉ ይሸነፋል። በነጋታው ጠዋት ጊታ አባቷን ምንም ሳትናገረው ከቦታው ትታ ወደ ትምህርት ቤቷ ትመለሳለች። እናም የመጀመሪያ ዓለም አቀፍ ውድድሯን ለማድረግ ወደ ሲድኒ ታመራለች። ነገር ግን አዲስ ባመጣቻቸው ልምዶች ምክንያት ጊታ በቀላሉ ትሸነፋለች። በተመሳሳይ ትዕይንት እህቷ ባቢታ አባቷ ያላትን ነገር ትሰማ ስለነበረ በሀገሪቷ ውስጥ ይካሄድ የነበረውን የነጻ ትግል ፍልሚያ ማሸነፍ ትችላለች። እናም እህቷ ተቀላቅላው የነበረውን ትምህርት ቤት የመቀላቀል እድሉን ታገኛለች። እናም ባቢታ አባቷ ያላትን ነገር ትሰማ ስለነበረ የአባቷን የልምምድ ስልቶች መርሳት እንደማትፈልግ ለእህቷ ስትነግራት እንመለከታለን። ይህም ብቻ ሳይሆን በባለፈው ሽንፈቷ ጊታ ምንም እንዳልተሰማትና ለምን ይሄ እየሆነ እንዳለ ትጠይቃታለች። ጊታ ግን ምንም መልስ አልሰጠቻትም ነበር። የጊታ የሽንፈት ታሪክ በዚህ ላይ አላበቃም ነበር። ከአንድ ወር በኋላ በሚካሄደው ውድድርም ጊታ በድጋሚ ትሸነፋለች። እናም ለቀጣይ 5 ውድድሮች ጊታ በእንደዚህ አይነት ሽንፈት ትቀጥላለች። እናም አሰልጣኟ እሷ ለእንደዚህ አይነት ውድድር የተፈጠረች ሰው እንዳልሆነችና ወደ ቤቷ ተመልሳ የድሮ ህይወቷን እንድትኖር ሲነግራት እንመለከታለን። ጊታም በነገሩ በጣም በማዘን ለብቻዋ ተቀምጣ ማሰብ ትጀምራለች። በዚህም ሰዓት እህቷ መጣ ታጽናናታለች። እናም አባታቸው ያለትን ነገር ብሰማ ኑሮ ይሄ ነገር እንደማይፈጠር ትነግራታለች። ጊታም በዚህ ሰዓት በጣም በማዘን ለአባቷ ስልክ በመደወል ላረገችው ነገር በሙሉ ይቅርታ ትጠይቀዋለች። እናም ከዚህ በኋላ እሱ እንዳላት እንደምትሆን ለአባቷ ትነግረዋለች። አባቷም ልጁ ስለተረበሸችበት በነገሩ ያዝናል። ከዛም ጊታ ራሷን ለማሻሻል ወስና ጸጉሯን በመቆረጥ በአባቷ ስልት መሰረት ልምምዷን ትቀጥላለች። በመቀጠል ፊልሙ በህንድ ውስጥ ከፍተኛ የሆነ የነጻ ትግል ፍልሚያ ውድድር ሊካሄድ መሆኑን በዜና ላይ ሲነገር ያስመለክተናል። ይህንንም የሰማው የነጊታ አባት ልጆቹን ለማሰልጠን እነሱ ወደሚገኙበት ከተማ ሲያመራ እንመለከተዋለን። ከኦምካርም ጋር በመሆን አንድም ቤት በመከራየት ልጆቹን ለማሰልጠን ይዘጋጃል። እናም ሌሊት ማንም ሳያያቸው ወደሱ ጋር እንዲመጡ በማድረግ ቢያንስ ለ2 ሰዓት ያክል ከአባታቸው ጋር ልምምድ ማድረግ ይጀምራሉ። እናም ዋናው ልምምዳቸው ከመደረጉ በፊትም መልሰው ወደ ትምህርት ቤታቸው ይገባሉ። ይህንን ነገር ለ1 ሳምንት
ሳምንትም ያህል ይቀጥሉበታል። ነገር ግን ራማር ነገሮች ሁሉ እየተለዋወጡበት ስለመጡ ነገሮችን በመጠርጠር ለትምህርት ቤቱ ኮሚቴዎች ያለውን ስጋት ያቀርባል። እናም የትምህርት ቤቱ ኮሚቴዎች የአሰልጣኛቸውን ስጋት ከሰሙ በኋላ ማህቪርን በማስጠራት ከዚህ በኋላ ልጆቹን ለብቻው እየወሰደ የሚያለማምዳቸው ከሆነ ከትምህርት ቤቱ እንደሚያባርሯቸው ይገልጹለታል። ማህቪርም ልጆቹን በጣም ስለሚወዳቸውና ነገሮች እንዳይበላሹባቸው ስለፈለገ እንደሚያቆም ይነግራቸዋል። እናም ልጆቹን በስልክ እየደወለ ለመርዳት ሲሞክር እናያለን። አንድ ቀን ማታ ላይ ማህቪር የጊታን የልምምድ ቪዲዮዎች ቁጭ ብሎ መመልከት ይጀምራል እና